ለብዙ ጥንዶች አርአያ ይሆናሉ ተብለው የሚጠበቁ በጣም ተወዳጅና ተናፋቂ የሆኑ ሁለት ጥንዶች በሰሞኑ ተለያዩ። የተለያዩበት ምክንያት ምንድን ነው? እንዴትስ ተለያዩ? መቼ ተለያዩ? የሚለውን ይዤላችሁ መጥቻለሁ። ሰላም ሰላም! ውድና የተከበራችሁ የሀገረኛ ዩቲዩብ ቻናል ተከታታይ ቤተሰቦች እንዴት ናችሁ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም፣ ሁሉ አማን። እንግዲህ እስከ መጨረሻው ድረስ ተከታተሉኝ። ይዤላችሁ መጥቻለሁ። ጥንዶቹ የተለያዩበት ምክንያትና ለምን እንደተለያዩ የሚለውን ማለት ነው። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ነባር ቤተሰቦች ካላችሁ ደግሞ በላይክ እና በኮሜንት ሀሳባችሁን አጋሩ ማለት ነው። እንግዲህ ሊዩና ኪዱ በተለያዩ ሶሻል ሚዲያዎች እናውቃቸዋለን። በቲክቶክ እና በኢንስታግራም በዩቱብ በጣም ተወዳጅ የሆኑት መልካም ስራን ይዘው የሚመጡ የሚያሳዩት ሪል ላይፋቸው በጣም ብዙ ጥንዶች እነሱ መሆን የሚመኛቸው አይነት የተረጋጉ ረጋ ያሉ ሰከን ያሉ በጣም የሚናፈቁ ባለ ጥንዶች ናቸው። እንግዲህ በቅርብም የልጅ እናትና አባት ሆነው ነበረ። ፍቅራቸው በጣም ያስቀናል። እንግዲህ ሶሻል ሚዲያ ላይ የወጣ ትዳር ከመበተን ወደኋላ እያለ አይደለም አሁን ላይ ማለት ነው። ሶሻል ሚዲያ ላይ ወጥተው ትዳራቸው ዘለቄታ ያገኘ የተወሰኑት ናቸው እንጂ የሆነ ነገር ይፈጠራል ማለት ነው። እነሱም ለዚህ ይበቃሉ ብሎ ማንም የጠበቃቸው ሰው የለም ማለት ነው። እንግዲህ የሰው አይን እንጨት ይሰብራል ይባላል እና እነዚህ ጥንዶች ሊለያዩ ችለዋል ማለት ነው። እነሱም እንግዲህ እሷም ወታ በይፋ ተናግራለች። በአሁን ጊዜ ላይ ሰው አትደገፉ፣ ሰው አትመኑ፣ የኔ ብላችሁ ያላችሁን ነገር ሁሉ በሰው ላይ አትጣሉ፣ ወደ ፈጣሪያችሁ ዘንበል በሉ፣ ለምናችሁንም ነገር ለሰው አትስጡ፣ ለፈጣሪ እንጂ ለፈጣሪ ቅርብ ሆኑ። ሰው የሆነ ጊዜ ጥሏችሁ ይሄዳል። ጥሏችሁ ለማይሄደው ፈጣሪያችሁ ታመኑ፣ ጥሏችሁ ለማይሄደው ፈጣሪያችሁ እራሳችሁን ስጡ ስትል ተናግራለች ማለት ነው። እንግዲህ መቼም ይለያያሉ ብለን የማንጠብቃቸው ሰዎች ተለያይተዋል። ብዙ ጊዜ ሴቶች ከወለዱ በኋላ ወንዶች ለሴቶች ያላቸው ነገር ይቀንሳል። የትም አይሄዱም ለማለት ይሆን የሚሰጡትን ፍቅር የሚሰጡትን ጊዜ ይቀንሳሉ ማለት ነው። እንደውም ወደ ልጁ ዘንበል የማለት ያለመረዳት፣ ያለመተጋገዝ፣ ያለመረዳዳት። እንደውም እሷ በጣም ጎበዝ ናት። ለቤቷ እስካሁን ከምናውቃቸው ሶሻል ሚዲያ ላይ በጣም ለቤቷ የምትቆረቆር ጎበዝ የሆነ የድሮ ባህል እናቶቻችንን ለባሏ መሆን ያለባትን ነገር የምትሆን የባል ክብር የገባት ለባሏ እኔ እንጃ ባሏ ለእሷ ንጉሷ የሆነ በቃ በጣም የምታከብረው በጣም የምትንከባከበው ለቤቷ ያላት ጽዳት፣ ሁኔታዋ፣ ነገሯ ሁሉ ለሱ ያላት ክብር በጣም የተለየ ነበረ። ለዚህ የጠበቃቸው ማንም አልነበረም። መቼም እንኳን ይለያያሉ አይደለም ይጣላሉ ብሎ መገመት እነሱን ከባድ ነበር ከምታደርገው አንጻር ከምትሆንለት ሁኔታ። እሱም እንደዛው ረጋ ያለ ሰከን ያለ ወንዳ እንደሆነ መልካም በብዙ ነገሮቻቸው እስካሁን አብረዋቸው ይዘዋቸው በሚመጡት ቪዲዮዎች እያየናቸው በጣም የሚያስቀኑ ለብዙ ባለትዳሮች አርአያ መሆን የሚችሉ ናቸው ብለን ሳንጨርስ አሁን የምንሰማው ዱብዳ በጣም ከባድ የሆነና የሚያስደነግጥ ብዙ መነጋገሪያ የሆነ ነው በሰሞኑ የወጣው ነገር ማለት ነው። እንግዲህ ይህንንም ራሷ በቲክቶክ ላይቧ ላይ ገብታ ምንም ማድረግ አይቻልም፣ የሰው ልጅ ይቀየራል፣ ይዋደዳል፣ ይለያያል፣ እንግዲህ ማንኛውም ሰው እንደሚሆነው በእኛም ህይወት ላይ ሆኗል ብላ ተናግራለች። ማድረግ ያለባቸውንም እንደውም እንደዚሁ ጨምራ ስትናገር የሰው ልጅ የሆነ ጊዜ ይሄዳል፣ ይለያያል። ራሳችሁን መደገፍ ያለባችሁ ራሳችሁን ማግኘት ያለባችሁ ከፈጣሪ ጎን ነው። ጊዜያችሁን ለፈጣሪ ስጡ፣ ወደ ፈጣሪ ዙሩ፣ ለፈጣሪ ታመኑ፣ ፈጣሪንም እመኑ ስትል እንግዲህ ላይ በላይ ገብታ ተናግራለች ማለት ነው። የተለያዩ ሶሻል ሚዲያ ተጠቃሚ የሆኑ እንደዚሁም ዩቲዩበሮች የተለያዩበትን ምክንያት ሲናገሩ እንግዲህ ወንድ ልጅ እንዳልኳቸው ሴት ልጅ ከወለደች በኋላ ብዙዎቹ ይቀየራሉ ይመስለኛል። የትም አትሄድም፣ የልጅ እናት ናት፣ በልጅ ታስራለች ብለው ይመስለኛል ጊዜ ከመስጠት ሌላ የማየት ነገር ምናምን። ወንድ ልጅ ደግሞ ተቸግሮ ሲያገኝ ሲለወጥ ሀብት ሲኖረው በጣም የሆነ የመጥገብ ነገር ምናምን ያመጣል ማለት ነው። እና እንደዛ እንደሆነና ወደ ሌላ ሴት እንደሄደባት ነው እየተናገሩ ያሉት ማለት ነው። እሷ ግን ይሄ ነው ብላ ለጊዜው የተናገረችው የለም። እንደተለያዩ አብረው እንዳልሆኑ ነው በግልጽም ባትናገር
በቃ ልቧ እንደተሰበረና እንዳዘነች ነው የጠበቀችው ነገር እንደዚህ እንዳልነበረ እሱም ማመኗና በእሱ እርግጠኛ መሆኑ እንደጎዳት ነው የተናገረችው ማለት ነው። እንግዲህ የተለያዩ ሶሻል ሚዲያ ተጠቃሚ የሆኑት ደግሞ በራሳቸውም ሊሆን ይችላል፣ እርግጠኛም ነገር አግኝተውም ሊሆን ይችላል፣ የተለያየ ነገር እየተናገሩና እያወሩ ይገኛሉ። እንግዲህ ያም አለ ይህም አለ የእነሱ መለያየት በጣም ኒንጃ ልብ የሚሰብር የሚያሳዝን እና ብዙ ንስቶች ደግሞ ወደ ትዳር አንገባም አናገባም፣ ትዳር እንደዚህ ከሆነ ገደል ይግባ እያሉ ነው። ለማግባት ፈራን፣ ማን ነው የሚታመነው? እንዴት አይነት ወንድ ጋ ነው ትዳር መመስረት የሚቻለው? እንዴት አይነት ሴት ብንሆን ነው በትዳራችን ዘለቄታ የሚኖረው እያሉ ነበር። እንግዲህ ከሷም ወዳ ለለፋ ከሷም ወዳ ባሉን ለተንከባከበ እና ይሄ ነገር ምንም ሆኖ አላገኘነውም እሷ ስለተንከባከበችውም ብዙ ነገር ስላደረገችለትም ትዳሯን ልትታደገውና አብረው ሊዘልቁ አልቻሉም እና ተለያይተዋል። እና በዚህ አይነት ሁኔታ ላይ የአሁን ጊዜን ወንዶች አምኖ ወደ ትዳር ገብቶ ልጅ ለመውለድ ፈራን እያሉ እየተነጋገሩ ይገኛሉ ማለት ነው በሰሞኑ። ምክንያቱም ሁሉም ሰው እንደዚህ አልጠበቃቸውም ነበረ። የነሱ ትዳር በዚህ የሚቆም በዚህ የሚቀር እዚህ ጋር የሚቋጭም አይመስልም ነበረ፣ ሁላችንም እንደምናውቃቸው ማለት ነው። በተለይ እሷ ሙሉ ሴት ናት ማለት ነው። ሚስት የሆነ ሚስት የምትባል አይነት ሴት በጣም ባለሙያ በጣም ትሁት። እንጃ ይሄ ነው ልላችሁ አልችልም። በሁሉ ነገር የተሟላ ሁሉ ነገር የሚዋጣላት የተሟላላት ከመልክም ከእናትነትም ከሚስትነትም ከሙያም ከጽዳትም ከሁሉ ነገርም ራሱ ልክ የሆነች አይነት ሴት ናት። እንግዲህ የእሷ ትዳር ያልዘለቀ የሚሉ ብዙ ሴቶችም አሉ በአሁኑ ሰዓት ላይ ማለት ነው። በየተለያዩ ሶሻል ሚዲያ ላይ የእነሱ ነገር ተለቆ ስታዩ ኮሜንት ገባ ብላችሁ ብታነቡ በቃ ሴቶች ፈርተናል፣ እንዴት አይነት ወንድ አግብተን ነው በትዳር ዘላቂነት የሚኖረው ልጅ መውለድ የምንችለው የልጃችንን አባት ከኛ ጋር ማቆየት የምንችለው እያሉ ነው ማለት ነው። እና ውዶችዬ በጣም ከባድ ነው ማለት ነው። እንኳን ለነሱ እንኳን ለሷ አይደለም እንደዛ የምትወደውን የምትንከባከበውን የምትሳሳለትን የልጇን አባት የሆነውን ባሏን እንደዚህ ይለያያሉ ተብሎ ሳይጠበቅ ተለያይተው እንኳን ለሷ አይደለም ለእኛ ለታዳሚያን ለተከታታዮቻቸውና ለአድናቂዎቻቸው በጣም ከባድ ነው ማለት ነው። እስካሁን በነበረው ህይወታቸው ላይ በሚለቁትን በሚሰሩትን ቪዲዮ ላይ እሱም በጣም ጥሩ ሰው እንደሆነ በጣም ትሁት አክባሪዋ ጥሩ ባሏ እንደሆነ ነው የሚታየው። እሱም በጣም ወንዳ እንደሆነ ቀለል ያለ ሰው ነው። እንግዲህ ምን ንፋስ እንደገባባቸው አይታወቅም። ተለያይተዋል። መለያየታቸው እውነት ነው ማለት ነው። እሷም ገብታ በራሷ ቲክቶክ ላይ በላይ ቀጥታ ተናግረዋለች። የተለያዩ ዩቱበሮችም ዘግበውታል ማለት ነው። እንደውም የተለያዩበት ሪል ምክንያቱ ይሄ ነው በማለት እያስቀመጡ እየተናገሩት ይገኛሉ። እንግዲህ ያንን እነሱ ራሳቸው ቀርበው እንደዚህ ተለያየን እስካሉ ድረስ እንጠብቃለን። መለያየታቸው ግን እውነት ነው። እራሷም ገብታ ተናግራለች ማለት ነው። በመለያየታቸው እኔ በበኩሌ በጣም ሀዝኛለሁ። ምክንያቱም በጣም ደስ ከሚሉ ደስ ብሎኝ ከማያቸው ጥንዶች አንዶቹ ነበሩና እንግዲህ አላህ መልሶ በቤታችሁ ሰላም ወርዶ ድጋሚ አንድ ላይ ብናያችሁ ደስ ይለናል ማለት ነው። እንግዲህ በቅርቡም ነው የልጅ ወላጅ የሆናችሁት ለልጃችሁም ስትሉ እንግዲህ ሰይጣንን ሰበር አድርጋችሁት መረዳዳት ብትችሉና ተመልሳችሁ ትዳራችሁን ብትቀጥሉ መልካም ነው። ለልጃችሁ ስትሉ ማለት ነው። እንግዲህ ወዳችሁ ፈቅዳችሁ ወደዚች ምድር ያመጣችሁት ልጃችሁ ሁላችሁም አንድ ላይ ሆናችሁ ብታሳድጉት መልካም ነው። የወላጅን ፍቅር ቢያገኝ ለልጃችሁ ስትሉ አንድ ላይ ብትኖሩ ላለውኝ ፈጣሪ ይጨመርበት። አይለያችሁ። እንወዳችኋለን። በጣም ነው የምታምሩት ደስ የምትሉት እና ሶሻል ሚዲያ ላይ የወጣ ትዳር እውነት የሰው አይነት ጥሩ አይደለም። ሴቶችዬ ስታገቡ ደበቅ አድርጉት በቃ። እሱም አንቺም ሶሻል ሚዲያ ላይ ተጠቃሚ ሆን ከፈለጋችሁ ይሄ ብቻ ባልሽ እንደሆነ ሳትናገሪ እሱ ሚስት እንዳለው ሳይናገር እንደዛ ቢሆን መልካም ነው። እውነት ሪል ላይፋችሁን ሶሻል ሚዲያ ላይ እያወጣችሁ አትበሉ ነው የምለው። እውነት የሰው አይን መጥፎ ነው እና እንደዛ አታርጉ።
ምክንያቱም አሁን የኢትዮጵያ ትዳር በአሁኑ ሰዓት የሆነ የለም እስር ቤት የሆነበት በቃ ሰላም የሌለበት ህይወት ነው። ምናልባትም ልጅ ለመውለድ ብቻ ይመስለኛል አብዛኞቹ የሚጋቡት እና እንደዚህ የሆነ ጥሩ የሆነ ትዳር ሲታይ ሁሉም ምን ነው እንደዚህ በሆነ ምናምን ይባላል እና አይን በዝቶባችሁ ነው የሰው አይን ነው ለዚህ ያበቃችሁ። ስለዚህ ሌሎቻችሁም ከነሱ ተምራችሁ ትዳራችሁን ደበቅ ሽሽግ አድርጋችሁ ያዙት። እነሱንም ፈጣሪ ድጋሚ አብረው ለመኖር እድል ይስጣቸው ማለት ነው። አላህ ያጣምራቸው፣ ሰላሙን ያውረድላቸው። የነበረኝ መረጃ የነበረን ቆይታ ይህን ይመስል ነበር። አብራችሁ ስለሆናችሁ ከልብ አመሰግናለሁ። ላይክና ሰብስክራይብ አድርጉ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ወዳችኋለሁ። በያላችሁበት አላህ ይጠብቃችሁ። በአጭር ከሚቋጭ ትዳር ደግሞ አላህ ይሰውራችሁ ማለት ነው። ትዳራችሁ ዘላቂ የሆነ ያደርግላችሁ። መልካም ምሽት። ወዳችኋለሁ። ባይ ባይ ቤተሰቦቼ።